ደልዬ እንዴት ነህ? እንዴት ነህ? ጠፋህ እኮ እንደው አንተ ያለህ የቤት ባዶ መሆን ነበረበት። አግባብ ነው፣ ደግ ነው። መች ነገሩ? መች ሰማሁ? አንተ እኮ የምታመጣው ያው ብረት ነው፣ ያው ሴት ነው የምታመጣው እኮ ደልዬ። ብረት መዝጊያ መሆኑ እንዳመጣለታለሁ። እንደው ይሄን ብታደርግልኝ ባልሆነ ሰላም ነው። ደውዬልህ ትሮጥ ነበር አንተ ነህ ፍጹም ነው ደላላው ደላላ በእናትህ አስቸኳይ ፈልጌ ቤት የሆነች ቤት አለች ይመቻል ትንሽ ተጨቃጫቂ ነገር ናት ኧረ ችግር የለውም ባላየው ይመችል ዛሬ መግባት ትችላለህ መግባት ቤቱን ወስጄ ላሳይ ችግር የለውም ጓዜን ይዤ ስመጣ ያኔ ታሳየኝ አይደለም ተከራይቸው በቃ አሪፍ ቤት ነው ሰማይ ካለ ዝም ብለህ የምትኖር ቤቱ አሪፍ ነው ቤቱ አሪፍ ኧረ አንድ እኮ ነው ባለፈው አንድ ቤት አስገብቶ በቃ ጨጓራ የተላጠ ኧረ አሪፍ ቤት በቃ እሺ ልመን ችግር የለውም ማለት በቃ ጓዜን ይዤ በቃ እሺ ዘና እኔ እጠብቃለሁ ይዤ እሄዳለሁ ቀጥታ ወደ ቤት ነው የምገባው አብሽር በቃ አንቺ በእናትሽ ምንድን ነው? እና ስራ ላይ ነኝ። ስራ እየሰራ ነው። ስራ አትስራ ነው የምትይ? ምን አይነት ጭምላቄ ነው? ተረጋጋ ፍፄ፣ ተረጋጋ። አዲስ ህይወት፣ አዲስ ግቢ፣ አዲስ ተረጋጋ። ነው ማዘር እንዴት ነህ? ወደ ሰላም እንዴት ነህ? ሰላም ዋሉ ማዘሬ። ይሄ ማዘር እድሜም ብዙ እኮ ከእናንተ አይለይም። ሳይቆጣት ነቅ ይሄ ዘመናዊ ራይድ ምናምን ነገር ማጣት ማዘሬ አጥቼ ባገኝ ኑሮማ እኮ በታክሲ ቀን ይዤ መጣ ነበር። ስላጣው ነው እኮ ለሸክም የተገደደ ማጣት ነው ቀን ሸክም ለማምጣት የተገደደ። ጉርብትና ለመጣ እሺ ማዘር ይሄ ማዘር ተዋላ ተው አይዞህ ቆይ እኔ ላግዝህ። ችግር የለውም ማዘር እኔ ራሴ ቀስ አድርጌ አስገባዋለሁ። ችግር የለውም። ቆይ አንቺ ሚጣ ጠራሽኝ ወይ? እኔ እኮ ከመጣራት ቤት ሰፈር ውስጥ ያሉት ሚጣዎች በሙሉ አቤት እያሉ እኮ መጡ። ምንድን ነው? ለማንኛውም ይኸውልሽ አዲሱ ተከራችን ነው። እኔ እናግዙ። አዲሱ ተከራችን አንተ ነህ? አላስተዋወቅካችሁም ለካ። ይኸውልሽ አዲሱ ተከራችን ነው። ማን ነበር ያልከኝ ስምህን? ማን ነበርማ ያልከኝ? ፍፄ ይባላል። እሷ ደግሞ ልጄ ናት፣ ሚጣ ትባላለች። ተዋወቁ። እቃችሁ እና እስኪ አንተው ነበር እቃውን ረሳሁ ዘነጋ ነው። ገባች አረቃው ረሳሁ እንዘልቃለና
ገዳሚ ግጥሞች እኮ ፍሪዳም እያሉ መጥቼ መሰብሰቡ ልርዳ። ወይኔ ሙሉ አንቺ ሁሌ ማሾፍ ማላገጥም ስራሽ ምን አለ እንደ ጎረቤት እንኳን ላግዝበት። እሺ ቺል ብሮ እኔ ላግዝህ፣ አንተ ለምን እኔን ቪዲዮ አታግዘኝም? ወይኔ ስላንቺ ቲክቶክ ቪዲዮ ምን አውቄ ነው ማግዝሽ? አይገርምሽም? እኔ ማለት ገጣሚ ገጣሚ ኡማ ኤኒዌይ እኔም ጊዜ የለኝም። የሚወደው ምግብ ነው የሚሰራልኝ። አቤት አውቋ አቤት በርበሬ ቢበዛ ምን ችግር አለ? ዋናው እንደሆነ ፍቅር ነው። ኧረ ጠፋብህ ፍፄ፣ ድገም ውስጥ እንደ ድገም። የማንም ልቅንቅን የሰው ልክ አያውቅም ተባለ በግጥም አንዱ ካንዱ ላይጥም። የሰው ጸባይ ተደርጎ ላይጠጣ እንደ ውሃ ግን አሉን የሰው ጸባይ አይጥም። ፐርፌክት ፐርፌክት የሰው ጸባይ አይደረግም እንደ ውሃ ግጥም ጀግና አቤት ምን አደረኩት ወይዘሮ ባንቺ አሉ ከድክ ያሚ ምሳሌ ጋብዝ ለማ ማለት ልጋብዝ ነው ማለት አብረን ማዕድ እንበላ ነው። ኧረ ማዘር ይሄ ማዘር ታላልኩ ምንም አላሰብኝም። በቃ ጥግብ ብያለሁ። ደግሞ እኮ ብታይ እንዴት አድርጌ አንተ የምትወደው ምግብ እንዴት አድርጌ እንዳዘጋጅ። ኧረ ማዘር ይሄ ማዘር ታላልኩ። እሺ በቃ ባለፈው የበላሁት ይበቃኛል። ባለፈው የበላኸው የሚጣን ነው። ዛሬ ግን የምትበላው እኔ ራሴ በእጄ የሰራኋት ነው። የምር ማዘር እውነት በቃ ጥግብ ብያለሁ። ቤትም ስገባ እንዳይጨንቀ ብዬ በረንዳ ነቀው። ቤትማ ግባ ምንም አልገባም እናቴ። አዎ በረንዳ ነቀው። ባለፈው ዕለት አስገድደው አልገባም አኩ በረንዳ ነቀው። ቤት አልገባም። በረንዳ እዚህ ደጅ ነው ያለው። ስለዚህ በረንዳ አለው ጥግብ ብያለሁ። አንተ አሁን ነው በልቼ ወጣሁ። ብቻ መብላት አልወድም። ከሰው ጋር አብሬ መብላት ነው የምወደው። ያላሁ እንደው አንተ ደላላ በቃኝ አልቻለሁ። በቃኝ ግድ የለሽ ምን አልኩህ እኮ ግድ የለሽ። ቁጭ በል እዚህ አሪፍ በል። እኔ ቶሎ ልጅ ደግሞ
ላጎርስህ ግድ የለም ወይዘሮ ባንቻሉ ምንድን ነው የጨመሩበት? ጆቅም በጣም ጎርም ሸተው ጎበዝ እንዴት ነው ምግቡ? ጣዕሙ እንዴት ነው? በጣም ይሞቃል። ምግብ ለጉንፋን የሚከላከል ታዲያ እኔ መች ጉንፋን ያዘኝ? እኔ ራሴ ደግሞ ግድ የለም ጉንፋን ባይዝ እንኳን ይከላከልልሃል። ያስ በቃ ግድ የለም እችን ያስ አይዞህ ምንድን ነው? ውሃ ምንድን ነው? አይዞህ ወንድ ልጅ ማለት እንደ ኮስተር ያለ ነገር ልማድ እንጂ ውሃ ማዘር እየቆፍጠን ማለቱም ወንድነቱም በኋላ ይደርሳል። ውሃ ማምጣልህ ወይዘሮ ባንቻሉ ምን አለ ፓስፖርቱን ሰው ጋይስ እዚህ ምን እየተካሄደ ነው? ሚታይ ደባይ ማግሽ ወጣ ያየልሽ ቪዲዮ ያለሽ ግድነሽ ማለት እናንተ ከቲክቶክ አለም ርቃችሁ እሺ አውርቀ ግን እኔ ናሽ ምስቴክ ያልኩሽ ቆይ እኔ ግራ የሚገባል ሚታይ ቆይ ምን አለ እንኳን እናትሽን በማንሳት ትተባበሪ። እሺ አንድ ቪዲዮ አብረን እንቀርጻለን። እናንተ ትቀንሳላችሁ፣ እኔ እቀርጻለሁ። እሺ እኔ በደነስ ይባል ነገራችን አልተሪስ ግድና መንስራላ ወይዘሮ ባንቻሉ ግድና ወረጣው ረንዶ ጊዜ ነው እሺ አሁን በሚከፍትላችሁ ሙዚቃ እንደ እብድ መንቀሳቀስ ላይክ እና ሰብስክራይብ ማግኘት ይችላል። ወይዘሮ ባንቻሉ እንዳይት እስቲ ክፈችው እስቲ ክፈችው ጨፍራሉ ይባላል Oh.